ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ እንደምን አላችሁልኝ? ዛሬ እንግዲህ በዩኒቨርሲቲ ውስጥ ተማሪዎች በግ ተራ ብለው የሚጠሩት ወይም ደግሞ ወንድና ሴት እየሆኑ በጫካ ውስጥ ወይም ደግሞ ግቢ ውስጥ በመሄድ በምሽት ወንድና ሴት ተማሪዎች እየቆሙ አንዳንድ ነገሮችን ፍቅራቸውን የሚገልጹበት እንዲሁም ደግሞ አንዳንድ አላስፈላጊ ነገሮችን የሚያደርጉበት ቦታ አለ ተብዬ እንግዲህ ዩኒቨርሲቲው እዛ ገብቼ እያሳየዋችሁ ነው የምገኘው። እንግዲህ እዚህ ዩኒቨርሲቲ ውስጥ የተለያዩ ተማሪዎች ወንድና ሴቶች ተቀጣጥረው ማንም ሰው ሳያቸው ተደብቀው መጥተው አንዳንድ አጉል ድርጊቶችን የሚያደርጉበት ቦታ ነው እንግዲህ የመጣሁትኝ ማለት ነው። እዚህ ቦታ ላይ ያው በግ ተራ ተብሎ ነው የሚጠራው። በግ ተራ ማለት እንግዲህ እንደ በግ ቆመው አንዳንድ ነገሮችን የሚያደርጉበት በግ ሲሸጥ ቁሞ ታውቃላችሁ አይደለ? በየቦታው ስብስብ ብሎ ምሽት ላይ ወንድና ሴት በመሆን በብዛት ቁመው የሚገኙበት ቦታ ነው። እንግዲህ ይሄ በግ ተራ ይባላል። ድንገት ተማሪዎች ካገኘሁኝ ደግሞ ቀርጬ ማሳያችሁ ይሆናል። ሌላም ደግሞ እዚሁ አካባቢ ላይ ስላለው ስለ ዩኒቨርሲቲው አንዳንድ ጉዳዮች የሚነግረኝ አንድ እዛው የዩኒቨርሲቲው ተማሪ አለ። እሱንም አንዳንድ ጥያቄ የምጠይቀው ይሆናል። አብራችሁኝ እንድትቆዩ ጋብዛችኋለሁ። ቪዲዮውን ደግሞ ላይክ ማድረጋችሁን አትርሱ። እንግዲህ አንድ ተማሪ እየመጣች ነው። እንግዲህ ያው ቀጠሮ ይኖራት ይሆናል። እሷንም የማሳያችሁ ይሆናል። አጋጣሚ እንግዲህ ብዙ አሁን ላይ አጋጣሚ ሰዓቱ ትንሽ እኔ ብዙም ሳይመሽ ስለመጣሁኝ ብዙም ላታያችሁ ትችላላችሁ ግን እንግዲህ ያው አንድ ወንድማችንን አግኝቼዋለሁ። እዚህ ቦታ ላይ እንግዲህ ተማሪዎች እየመጡ ምሽት ላይ አንዳንድ ነገሮችን ያደርጋሉ። ያው የብልግና ነገርም ሊያደርጉ ይችላሉ የሚባል ወሬ ሰምቻለሁ። እዛ ጋር እንደማያት አንድ ተማሪ ቀጠሮ አላት። ያው ለመገናኘት አጠገቡ ተገናኝተዋል። ያው እየተገናኙ ነው እዛ ጋር። እንዴት ነው እስኪ ስለዚህ ጉዳይ በግተራ ስለሚባለው ጉዳይ ንገረኝ እስኪ። በግተራ የተባለበት ዋነኛ ምክንያቱ ያው ተማሪዎች ያወጡት በተለምዶ የወጣ ስም ነው። ያው በጎች አሁን ለሽያጭ ምናምን ሲቀርቡ አንድ ቦታ ላይ ቆመው ረጅም ሰዓት ይቆዩ አይደለ? ስለዚህ ተማሪዎችም እዚህ ሲጀናጀኑም ሆነ በቃ አንዳንድ የፍቅር ግንኙነት ፍቅራቸውን ለማጣጣም እዚህ ብዙ ረጅም ሰዓት ቆመው ስለምታያቸው በዛ ምክንያት ነው በግተራ መባል ጀምሮ። ይሄ በቃ ረጅም ጊዜ ቆይቷል። የተለመደ ስም ነው ማለት ነው። የተለመደ ነው ማለት። ስለዚህ ማለት አጉል ነገር ያደርጋሉ ወይስ ኖርማሊ ፍቅራቸውን ብቻ ነው የሚገላለጹት? ያው ማታም ስለሆነ አያደርግም ለማለት ይከብዳል። ምክንያቱም ማታውንም እዛ 24 ሰዓት ስለሆነ አንተ ቆመህ ትከታተል አትውልም። ስለዚህ የመሆን እድሉ በጣም ሰፊ ነው። ግቢ ውስጥ እንኳን ኮንዶም መሸጫ አለ እያለ እዚህ ውስጥ ግቢ ውስጥ ስለዚህ አንዳንዴ በነፃ አቅርቦትም ምናምን አለ። ያው ተማሪዎች የተለያዩ እንትኖች ከሚገቡ በሽታ ከሚወድቁ ተብሎ ማለት ነው። ስለዚህ ብዙ አይነት ነገር አለ ማለት ነው። ፍቅራቸውን የሚገልጹም እንዲሁም ደግሞ ሌላ ብልግና የሚያደርጉ አሉ። እንደማየው ተማሪዎች አንዳንድ ተማሪዎች እየመጡ ነው።